እንደዚህ ማሰብ ብንጀምር በእርግጠኝነት በበሽታ የመያዝ ዕድላችን በእጅጉ መቀነስ እንችላለን። እንዴት ብለን መሰላችሁ? በሽታ በአጋጣሚ አይዝም የሚመቸውን ሰው እንጂ ብለን ብናስብ በእጅጉ በበሽታ የመያዝ ዕድላችን በከፍተኛ ሁኔታ መቀነስ እንችላለን። እስኪ አስቡት፣ ከአንድ ሰነፍ ገበሬ ማሳ በእጅጉ በአረም ሲያዝ የአንድ ጠንካራ ገበሬ ማሳ ግን በአረም የመያዝ ዕድሉ ዝቅተኛ እንደሆነ ሁላችንም እናውቃለን። ይህ የሆነበት ምክንያት ደግሞ ለአረሙ የሚመቸውና የማይመቸው ማሳ ስላለ ነው። ታዲያ በሽታም እንደዚሁ ነው። የሚያጠቃው የሚመቸውን ሰው መርጦ ነው። የማይመቸው ሰው ጋር በሽታ አያጠቃውም ማለት ነው። ለዚህ ነው እንግዲህ የበሽታ ስርጭት ከግለሰብ ግለሰብ ከአካባቢ አካባቢ የተለያየ የሆነው ማለት ነው። አንዳንድ ግለሰቦች ለሆነ በሽታ በጣም የተመቹ ስለሆነ በተደጋጋሚ በዚያ በሽታ ይጠቃሉ። አንዳንድ ሰዎች ደግሞ ለብዙ በሽታዎች የመመቸት ዕድላቸው በጣም ዝቅተኛ ስለሆነ በተደጋጋሚ በበሽታ የመያዝ ዕድላቸው ዝቅተኛ ነው። ታዲያ እኛስ በተደጋጋሚ ለበሽታ የመያዝ ዕድላችን ምን ያህል ነው ብለን እናስብ እስኪ። በተደጋጋሚ የተያዝነው በሽታ ስለምንድን ነው በዚያ በሽታ ከሰው በተለየ ሁኔታ እኔ በተደጋጋሚ የምታመመው ብለን እናስብ እስኪ። እንደዚህ ብለን በምናስብበት ጊዜ ምክንያቱም እናገኘዋለን። ምክንያቱም የሆነ የሚመች ነገር ለዚያ በሽታ የሚመች የሆነ ነገር በእኛ ውስጥ ስላለ ነው ማለት ነው። ስለዚህ ጤናችን ለማሻሻል የሚያስፈልገን ለበሽታ የሚመች ነገርን ሁሉ ከእኛ ማስወገድ ነው ማለት ነው። ለበሽታ የሚመቸው መንገድ ምናልባትም ባህሪያችን ሊሆን ይችላል፣ የምንኖርበት አካባቢ ሊሆን ይችላል፣ አብሮን የሚኖር ሰው ሊሆን ይችላል፣ አስተሳሰባችን ሊሆን ይችላል፣ ምንም ነገር ሊሆን ይችላል። ነገር ግን ልንጠይቅ የሚገባው የትኛው በሽታ ነው በተደጋጋሚ የያዘኝ፣ ለዚህ በሽታ የሚመች ነገር በእኔ ውስጥ ምን አለ ብለን ማሰብ ስንጀምር የበሽታ መከላከያ መንገዱንም እዚያው ጋር ማግኘት እንችላለን። ከኛ የሚጠበቀው ሁሌም እያንዳንዱ በሽታ እኛን የሚይዘን የሆነ የሚመች ነገር በእኛ ውስጥ እንዳለ ልናቅና ልንገነዘብ፣ በምንገነዘብበት ጊዜ መቼም መታመም አንፈልግም እና ከኛ ላይ ያለውን ለበሽታ የሚመች ባህሪ፣ ለበሽታ የሚመች አካባቢ፣ ለበሽታ የሚመች የአመጋገብ ሁኔታ፣ ለበሽታ የሚመች የአስተሳሰብ ሁኔታ በምናወጣበት ጊዜ በእርግጠኝነት ጤናችን መጠበቅ እንችላለን። ሰላም።